ሴክስ ከማድረግና ካለማድረግ የትኛው ነው ለአእምሯችን ሰላም ይሰጠን? ሆነስትሊ ስፒኪንግ ግንኙነት ማድረግ የአእምሮን ስትረስ በጣም እንደሚቀንስ ብዙ አይነት ሪሰርቾች ያሳያሉ። ግንኙነት በምታደርግበት ጊዜ ብልትህን ለማቆም ዶፓሚን የሚባለው ከነርቭ የሚለቀቁ ፈሳሾች አሉ። እነሱ ኤክሳይት የማድረግ ድብርትን የማጥፋት ምናምን አይነት ኢፌክት ስላለው እንትን ያደርጋል ማለት ነው፣ ደስታን ይሰጣል። ሁለተኛ ደግሞ ልክ ዘር ፈሳሽ ከተለቀቀ በኋላ ኦክሲቶሲን እና ፕሮላክቲን የሚባሉ ሆርሞኖች ይለቀቃሉ። ኮርቲሶል የሚባለው ወይም በጭንቀት የሚለቀቁት ሆርሞኖች ጋር የመጋጨትና ያንን ነገር ዝቅ የማድረግ ነገር ስላላቸው የጭንቀት ሆርሞኑ በቀነሰ ቁጥር ጭንቀት ይቀንሳል ማለት ነው። ስለዚህ እነዚህ አይነት ነገሮች ለአእምሮ ጤና በጣም ከፍተኛ ናቸው። እንደ ወንድ ግንኙነት ማድረግ አለብኝ ስትረስን ሪሊፍ ለማድረግ ወይም ለአእምሮ ጤናዬ በሚል ብቻ ማለት ነው ወደማይሆን ግንኙነቶች ይገባሉ። ፕሮቴክትድ ዋዳ አልሆኑ ግንኙነቶች ይገባሉ። ሴጋ ወደ መምታቶች ይገባሉ እና ያ ብቻ ነው ስትረስን ሪሊፍ ማድረጊያ ማለት አይደለም። ለአእምሮ ጤና ትክክል ነው፣ እውነት ነው። ግን ግንኙነት በአፕሮፕሪየት እና በትክክለኛና ትክክል በሆነ አይነት ሴቲንግ ውስጥ ነው መደረግ ያለበት እንጂ ግንኙነት ማድረግ የስትረስ ሪሊፈር ብቻ ተደርጎ መታሰብ የለበትም። ቢካዝ ዶፓሚንን ማለት ነው ስፖርት በመስራት መልቀቅ ትችላላችሁ። ኮርቲሶልን ደግሞ ማታ ማታ ወክ በማድረግ መቀነስ ይችላል። ስፖርት በመስራት መቀነስ ይችላል። እና ግንኙነትን ለመተካት ደግሞ ሴጋ የሚጀመርበት ነገር አይደለም። ሴጋ ብዙ አይነት ችግሮች ያመጣል። ሆርሞን ያዛባል፣ ቶሎ መጨረስን ያመጣል፣ ነርቭ ይገላል። ስለዚህ ብልት አለመቆም ችግር ያመጣል ማለት ነው። ስለዚህ እነሱ ነገሮች ውስጥ ባትገቡ መልካም ይመስለኛል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ብቻ በመደወል በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው።